ጤና ይስጥልኝ ወደ ተመልካቾቻችን የምንገኘው አዲስ ጎ ላይ ነው። እዚህ የምንገኘው አዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር ላይ ነው የምንገኘው። ጥር 19 እስከ 22 የተዘጋጀው ፊንቴክስ የፈርኒቸርና የቤቶች እቃዎች ኤግዚቢሽን ላይ ነው የምንገኘው። በዚህ ኤግዚቢሽን ላይ የቀረቡ ምርቶች ምን እንደሆኑ አብረን የምናይ ይሆናል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። መልካም ቆይታ ከአዲስ ጎ ጋር። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ተከተሉ። እንደዚህ ኮምፕረስድ ሆኖ የሚመጣ ሲሆን ፍራሹ በሚዘረጋበት ጊዜ ቅድም እንዳያችሁት ይሆናል ማለት ነው። ሰላም እንዴት ነሽ? ሰላም እንዴት ነህ? ራስሽን አስተዋውቂ። እሺ እኔ ሀና ደረጀ እባላለሁ ከማሚሳግ ፖኬት ስፕሪንግ ፍራሽ ድርጅት ነው። ማሚሳግ ማለት እንግዲህ ፖኬት ስፕሪንግ ፍራሽ የሚያመርት ድርጅት ነው። ፖኬት ስፕሪንግ ፍራሽ ማለት እዛ ጋር እንደምታዩት እያንዳንዱ ስፕሪንግ ለብቻው ራፕ ተደርጎ የሚሰራ ፍራሽ ሲሆን እንዴት ነው የሰው ሰውነት በሰውነቱ ቅርጽ መሰረት እንዲያርፍ የሚያደርግ ነው። እያንዳንዱ ስፕሪንግ ለብቻው ስለሆነ የሚሰራው ሰውነታችን ዝቅ በሚልበት ጊዜ ዝቅ በማለት ከፍ በሚልበት ደግሞ ከፍ በማለት የሰውነት ቅርጽን ይዞ የሚሄድ ፍራሽ ነው እና በጣም ለጤና ጠቃሚ የሆነ ፍራሽ ነው። ያ ፖኬት ስፕሪንግ ፍራሽ ማለት እንግዲህ እዚህ ጋር በእንቅስቃሴ በሚፈጠርበት ጊዜ እዚህ ጋር ምንም አይነት እንቅስቃሴ የለውም። ላይክ ሊትራሊ ምንም አይነት እንቅስቃሴ የለውም። እዚህ ጋር እና እዚህ ጋር ለየብቻው ስለሆኑ ስፕሪንጎቹ የሚሰሩት ስፕሪንጉ ለየብቻው መሆኑ እንዴት ነው ረጅም ጊዜ የማገልገል ባህሪ እንዲኖረው ፍራሹም ለዛም ይጠቅመዋል ማለት ነው። አሁን ላይ ፕሮ ነው ያለን። SD1 የሚባል ነበረን በአንድ ሳይድ ብቻ የሚተኛበት። ነገር ግን አሁን ላይ እያመረትን ያለ ነው በሁለቱም ሳይድ የሚሰራ ፕሮ የምንለውን ፍራሻችን ነው እያመረትን ያለ ነው። ኢንቾቹ ያው የተለያዩ ኢንቾችና የተለያዩ ሳይዞች ይኖሩታል ማለት ነው። ፍራሻችን ሳይዙ ያው ሜትር ከ90 ይሆንና ሜትር ከ20 ሜትር ከ50 ሜትር ከ80 2 ሜትር እያለ ይቀጥላል ማለት ነው። ካውቾች አሉን፣ የተለያዩ ካውቾች አሉን። ሾሩማችን ብትመጡ ልታገኟቸው የምትችሉ ካውቾች አሉ። ስለዚህ ከስተመር የሚወስደው እንደዚሁ እንደተጠቀለለ ነው ማለት ነው። ያ አዎ እንደዚህ ነው። ዴሊቨር ለማድረግም በጣም ቀላል ነው። እንደዚህ ነው የሚወስደው ከስተመር። ወሎ ሰፈር ሲኤምሲ ያ ፒያሳም አለ። ሄኖክ እባላለሁ ከማሾ ኢንቴሪየርና ፈርኒቸር ነው። እነዚህ የምታያቸው ላምፖች ናቸው። ቴብል ላምፕ፣ እነዚህ መብራቶች ስታንዲንግ ላይቶች ናቸው። ቤድ ሳይድ ላይ የሚቀመጡ እንደገና ለቤት ውስጥም ለሳሎን የሚሆኑ ናቸው። በተጨማሪ ማሾ ማለት እነዚህ የምታየው ያ መብራት ማለት ነው። ከሱ የመጣ ነው። ኢንቴሪየርም እንሰራለን። ፈርኒቸር፣ ኪችን ካቢኔት፣ ክሎዜቶች የምትሰጣቸውንም አገልግሎቶች አያይዘ በዛው ንገረን እና ያላችሁበትን ማድራሻ። የምንሰራው ኢንቴሪየር ኮንስትራክሽን ከዲዛይን ጀምሮ እስከ ኮንስትራክሽን እንሰራለን። በተጨማሪ ደግሞ ፈርኒቸር፣ ኪችን ካቢኔት፣ ክሎዜት፣ ቲቪ ዩኒት፣ ቤድ ዩኒቶች እንሰራለን። የካምፓኒያችሁን ስልክንም ስልክ 0911 16 22 87 ለአድራሻችን ቦሌ መድኃኒዓለም ጊብሰን ትምህርት ቤት ያለበት ጋር እሱ ፍሌቨር ፕላዛ ይባላል። እዛ ላይ 4ኛ ፎቅ ላይ ነው። ዲሊቨርም ካላችሁ እነዚህ ለመብራቶቹ ኦርደር አድርገን ዲሊቨር እናደርግላችኋለን። ለፈርኒቸሮቹ በተመቻችሁ ሰዓት ሾሩማችን ላይ ብቅ ብላችሁ እነዚህ አገልግሎቶች ማግኘት ትችላላችሁ። ስሜ ጆንሰን ጋሻው ይባላል። እኔ አይደለሁም የሚያወጣው ተጠያቂ አይደለሁም። ድርጅታችን ወደ አርት ይባላል። የዋንዛ እንጨት እንደዚህ በጣም ኢንትሪኬት የሆኑ ሪሊጂየስ አይኮኖግራፊ እንሰራለን። ሌሎችም ነን ሪሊጂየስ የሆኑ ከስተም ኦርደሮችን ተቀብለን እንሰራለን። ዲዛይን የምናደርገው እኛ ነን። ሁሉም ዲዛይኖች እዚህ የምታያቸው የኛ ናቸው። ሞዴል ከተደረገ በኋላ በጣም ሃይ ፕሪሲዥን በሆነ ኤስኤንሲ ማሽን ተፈልፍለው እንደዚህ በጣም በከፍተኛ ኳሊቲ እናመርታለን። ውድ አርት ኢትዮጵያ.com ይባላል ዌብሳይታችን። ኤክስፖርትም እናደርጋለን፣ ዴሊቨርም እናደርጋለን። ያለነው ደግሞ ቦታ ሂልሳይድ አካባቢ ነው ወርክሾፓችን። ሾሩም እየሰራን ነው። ይህን ይመስላል። ስልክ 0982 02 23 24 የኔ ስልክ ደግሞ 0913 02 35 40። ማንኛውንም ከስተም ኦርደር ማንም አይዲያ ያለው ሰው ማንኛውንም ነገር እንሰራለን። በዋንዛ እንጨት የዋንዛ እንጨት የተመረጠ የዋንዛ እንጨት አድርቀን ሞይስቸር ኮንቴንቱ ለዚህ ሀገር ተመጣጣኝ እስኪሆን ድረስ
አድርቀን ነው የምንሰራው። ይህን ይመስላል ፕሮዳክታችን። በጣም አሪፍ ፊድባክ እያገኘንበት ነው። ሰው በጣም ወዶታል። ስለዚህ ዞሮ መንፈሳዊ ብቻ ሳይሆን መንፈሳዊ ብቻ አይደለም፣ ማንኛውንም አይዲያም ከሆነ ፒክቸርም ከሆነ ማንኛውንም ቅርጻ ቅርጽ እንደዚህ አይነት 3D ካርቪንግ እንሰራለን እንጨት ላይ። በጣም አመሰግናለሁ። ቴንክ ዩ በጣም መልካም። ሰናይ ስብሐት እባላለሁ ከኢትዮስቶን ወለድ የግድግዳም የአትክልት ቦታም ማስጌጫ የሚሆኑ የተፈጥሮ ድንጋዮችን ነው የምንሰራው። አገልግሎቶቹ አሁን ምርቶቻችን ሁሉም የተፈጥሮ ድንጋይ አይነት ያካትታል። አገልግሎት ደግሞ ለግድግዳ ማስጌጫ አንደኛው ምርት ነው። ከውጭም ከውስጥም ለመኖሪያ ቤትም ሊሆን ይችላል፣ ለሆቴሎች ሊሆን ይችላል፣ ለሞሎች ሊሆን ይችላል፣ ሪል ስቴት ሊሆን ይችላል። ለየትኛውም አይነት ህንፃ ማስጌጫ የሚሆኑ የተፈጥሮ ድንጋዮች አሉ። ከዛ በተጨማሪ ደግሞ የአትክልት ቦታዎች ማስጌጫ ደግሞ አሉ። ራሳችን ተምብል አድርገን በደንብ አለስልሰን የምናቀርባቸው የተፈጥሮ ድንጋዮች አሉ። የመጀመሪያው ምርታችን ስፕሊት ፌስ ስቶን እንለዋለን። ስፕሊት ፌስ ስቶን ማለት ምንድን ነው? ድንጋዮቹ ይቆረጡና የተፈጥሮ ውበታቸው እንዳይጠፋ ምንም ፖሊሽ ሳይደረግ ሌላ ተጨማሪ ነገር ሳይደረግባቸው ተፈጥሯዊ የሆነ ይዘታቸው ይዘው ግድግዳ ላይ እንዲቀመጡ የምናደርግበት አይነት ሲስተም ነው። ሌላ ደግሞ አትክልቶች አካባቢ የምንጠቀምባቸው ድንጋዮች ደግሞ ተምብል ስቶን እንላቸዋለን። ተምብል ተደርገው በደንብ ለስልሰው የሚወጡ ድንጋዮች ናቸው። አቧራም እንዳይዙ፣ ቶሎ እንዳይቆሽሹ፣ እንደገናም ደግሞ ሲነኩ ጥሩ የሆነ ስሜት እንዲሰጡ ተደርገው የሚዘጋጁ የተፈጥሮ ድንጋይ አይነቶችን ነው የምናመርተው። ታችን ኮዬ ፍቼ ነው። ሻወሮም ወደ ሲግናል አካባቢ አለ፣ ድንበሯ ሆስፒታል አጠገብ 0946999900። ቢኒያም እባላለሁ። ድርጅታችን ኢዜድኤም ትሬድ ኤንድ ኢንቨስትመንት ይባላል። የሪፎ ምርት የሆኑ የሳኒታሪና የፓይፕ ምርቶችን ኢምፖርት እናደርጋለን። እንዲሁም ደግሞ እዚሁ ሀገር ውስጥ ደግሞ እናመርታለን። እዚህ ኤግዚቢሽን ላይ ይዘን የገባናቸው የፊኒሺንግ እቃዎች ለፊኒሺንግ እቃዎች የሚያገለግሉ የተለያዩ የፋሸት የሚባሉ የቧንቧ ምርቶች አሉ። ለኪችንም እንዲሁም ደግሞ ለሃንዶሽም የሚሆኑ ለኪችን እንደዚህ የሚሳቡ እንትኖች አሉ። የተለያዩ አይነት ዲዛይን አለው። በዚህኛውም እንደዚህ ወጥቶ ለኪችን የሚያገለግሉ ሲሆኑ በዚህ በኩል ደግሞ የምናያቸው የተለያዩ WCዎች አሉ። በዛ በኩል የምናየው ራሱ ዋል ማውንትድ የሆነ ምንም እንትን ይሄ ተቀባሪው ነው። ይሄ ውስጡ የሚቀበር ነው። እንደዚሁ በራሱ የሚቀመጥ ሙሉ ሴት ደግሞ የሆነ የታውል አንገር አለ፣ ሶፍት አንገር እና የሽንት ቤት ማጠቢያ አንድ ላይ። እነዚህ ኢምፖርት የሚደረጉ እቃዎች ናቸው። እንዲሁም ደግሞ በዛ በኩል የምናያቸው የነዚህ ደግሞ ባለ ሁለት ተካፋች ስላይድ የሚያደርጉ እና ሞባይል ሻወር አለ። ባለ ሁለት ባለ አንድ ተካፋች ደግሞ ስላይድ የሚያደርግ እዛ ጋር የምናየው ይኖራል ማለት ነው። ይሄኛው ደግሞ ባለ አንድ ተካፋች እሱም አብሮት የሞባይል ሻወር አለው ማለት ነው። ሌላው ደግሞ እዚህ ጋር የምናየው ፕሪፊልተር ይባላል። ሁላችንም እንደምናውቀው በተለይ እዚህ አዲስ አበባ ላይ የምንጠጣው ውሃ ወይ በቧንቧ የሚመጣልን ውሃ በጣም የተበከለ ነው። ያንን ለማስቀረት ይሄ ፕሪፊልተር የራይፋንግ ምርት የሆነውን ፕሪፊልተር እናስመጣለን። ምንድነው የሚሰራው? ከሚመጣው ከቆጣሪ ወይ ከታንከር የሚመጣውን ውሃ እዚህ ጋር አጣርቶ ለኛ አውትፑት ይሰጠናል ማለት ነው። ምንድነው አድቫንቴጃችን? እዚህ ጋር ኤቭሪ ታይም እዚህ ጋር ቆሻሻ ባየን ቁጥር እቺን እንከፍታታለን። እቺን ስከፍታት አጥቦት እዚህ ጋር ያለውን አጥቦት በፕሬሸር አጥቦት ይመለሳል ማለት ነው። ይሄንን ያጥባል። ሌላው ደግሞ በጣም ደግሞ ከቆሸሸ ደግሞ ይሄኛውን ይሄ የሚከፈት ነው። ይሄንን ከፍተን እቺን አውጥተን አጥበን እንመልሰዋለን ማለት ነው። ይሄም ለብቻው አክሰሰሪው ይገኛል ማለት ነው እኛ ጋር። ይሄ ለቤት
ለቤት ውስጥ አገልግሎት መዋል ይችላል። ከአንድም ሁለትም አድርገን የተለያዩ ቦታዎች ላይ ማድረግ እንችላለን። ከታንከር የሚመጣ ውሃ ላይ ከቆጣሪ የሚመጣ ውሃ ላይ አድርገን ኦሬዲ ደግሞ አድቫንቴጁ ምንድነው ኢንስቶል የተደረገ ሲስተም ላይ መግባት ይችላል። ኦሬዲ እዚህ ጋር ቆርጠን መጀመሪያ ኢንስቶል የተደረገ ቢኖር አሁን ቆርጠን ዌልድ አድርገን ማስገባት እንችላለን ማለት ነው። እነዚህ ኢምፖርት የምናደርጋቸው ነው። ሌሎቹ ደግሞ እዚህ ጋር የምናያቸው እዚሁ ሀገር ውስጥ አዳማ ባለን ፋክተሪ የምናመርታቸው ናቸው። ይሄ የፒቪሲ ለድሬኔጅ አገልግሎት የሚውል በተለያየ ሳይዝ የምናመርተው ፒቪሲ ፓይፓችን ነው። ለኤሌክትሪክ መስመር ዝርጋታ ደግሞ እዚህ ጋር የምናየው የኮንዲዩት አለ በተለያየ ሳይዝ ከ25 20 16 አለ። እነዚህ እዚሁ ሀገር ውስጥ የሚመረቱ ናቸው ማለት ነው። ትላልቅ ሳይዝም ከ200 160 210 እያለን የተለያዩ ሳይዝ ፊቲንጎችና ፓይፕም እናመርታለን። ፓይፕ እዚህ ዲስፕሌይ ለማድረግ ስለማይመች አላመጣንም። ፓይፖችም አሉ። ፒፒአር ፒቪሲ አለ። ይህን ይመስላል። እንዲሁም በዛ በኩል ከሄደን ይሄ መልቲሌየር ወይም ደግሞ ፒኤክስ ፕለምቢንግ ሲስተም ይባላል። ኢምፖርት ነው የምናደርገው። ምንድነው እንደ ፒፒአር ነው። የፒፒአር ለንጹህ ውሃ መጠጥ ዝርጋታ ነው የሚሆነው። ለሙቅም ለቀዝቃዛም ይሆናል። ምንድነው ልዩ የሚያደርገው? እንደምታየው እዚህ ጋር ራሱን ችሎ ቤንድ ያደርጋል። የፊቲንግ ወጪያችንን ይቀንስልናል ማለት ነው። አሁን እዚህ ጋር ኤልቦ እንጠቀም ነበር በፒፒአር ቢሆን፣ ይሄኛው ግን በራሱ ቤንድ ያደርጋል። ቤንዲንግ ማሽን አለው። አሁን ይሄ ፊቲንጎችን ለማሳየት የተጠቀምነው ሲስተም ስለዘረጋ ነው እንጂ ሙሉ ሲስተሙን ያለ ምንም ፊቲንግ መዘርጋት እንችላለን ማለት ነው። ፍሮም ዘ ሶርስ ቱ ዘ አውትፑት ያለ ምንም እንትን ቤንድ እያደረግን አሁን ይሄንን ነቅዬ መልሼ ብዘረጋው ሌላ ቦታ ዲዛይን ለውጥ ቢኖር መጠቀም እችላለሁ ማለት ነው። ይሄ ወደዚህ ዞሮን ቀጥ አድርጌ ወደዛ ማዞር እችላለሁ፣ ወደ ላይ ማዞር እችላለሁ። ይሄ ኢምፖርት ነው የምናደርገው። ዋጋው በጣም አፎርደብል የሆነ ጥራቱ ደግሞ በጣም እዚህ ጋር እንደምናየው መልቲ ሌየር የሚለው 5 ሌየር ነው ያለው። 5 የተለያዩ ሌየሮች አሉ። ውስጡ አሉሚኒየም አለው። 5 የተለያየ ሌየር አለው። ስለዚህ ይሄ የቆሻሻን የሚያዝ አልጌ የሚያዝ ነገር አይታሰብም ማለት ነው እዚህ ሲስተም ላይ። እንግዲህ ይሄን ይመስላል። የምንገኘው ቦሌ አትላስ ዋሽንግተን ሆቴል አጠገብ ሾሩም አለን፣ ትልቅ ሾሩም። እዛ መጣችሁ መጎብኘት ትችላላችሁ። እናመሰግናለን። ስልክ 0901 66 99 77 ወይም 0901 66 99 22። እሺ ኤጋቶን ፋይበር ግላስ ይባላል። የሚያመርታቸው የምርት አይነቶች ከፋይበር ግላስ የተሰሩ የፋይበር ግላስ ምርቶችን ይሆናል። እነሱም የአበባ መትከያ፣ የመቀመጫ ወንበሮች ወይም ሶፋዎች፣ የእጅ መታጠቢያ፣ የልጆች መንሸራተቻ የመሳሰሉትን እነዚህን ፕሮዳክቶች ያመርታል። በሙሉ የምናመርታቸው የፋይበር ግላስ ምርቶች ነው። ከዚህ በተጨማሪም ከእጅ ንክኪ ውጭ የሚሰራ የእጅ መታጠቢያ፣ በፔዳል የሚሰራ የእጅ መታጠቢያ እናመርታለን። አድራሻችን ፋብሪካው የሚገኘው ቢሾፍቱ ሲሆን የሽያጭ ሱቆቻችን ሴንቸሪ ሞል 2ኛ ፎቅ 241፣ እንዲሁም ደግሞ ቡልቡላ አካባቢ ቡልቡላ ሾፒንግ ሴንተር ላይ እንገኛለን። ስልክ ቁጥራችን 0921 21 087 0955 50 00። እነዚህ መቀመጫዎች ለቤት ብቻ ነው ወይስ? እነዚህ መቀመጫዎች በዋናነት የተለያዩ ህንፃዎች ላይ፣ ቴራስ ላይ እንዲሁም ደግሞ መዝናኛ ቦታዎች ላይ ያገለግላሉ። ስለዚህ በየትኛውም ስፍራ ቤት ውስጥም የሚሆኑ አሉ፣ ቴራስ ላይ፣ መዝናኛ ቦታዎች ላይ፣ ጌት ላይ፣ ትልልቅ ተቋማቶች፣ ሆቴሎች መግቢያቸው አካባቢ ያስቀምጡ እንግዶች አረፍ ብለው ወደሚቀጥለው ቦታ የሚሸጋገሩበት ቦታ ይሆናል ማለት ነው። ማይካ ፈርኒቸር ከ1979 ጀምሮ ለ40 ዓመታት ያህል እነዚህን ኮዚ ፊሊንግ ያላቸውና ሲምፕል ሲቲን ለማሳየት የሞከርነው ነው። ማቴሪያሎቹ ደግሞ
ኢምፖርት ሲሆኑ ሎካል ዲዛይን ነው የተሰሩት። ሶ እነዚህም የምናያቸው ዳይኒንግ ኤሪያዎች ሎካል ነው የተሰራው ነው እዚሁ ኢትዮጵያ ውስጥ። እነዚህም የሚያማምሩ ስራዎችም እንደዛው አክሰሰሪዎቹ ከራሳችን ሲሆኑ ብዙ አይነት የውድ ማቴሪያሎችን በመጠቀም ቤቱን እናሳምርላችኋለን። ኦፊስ ወንበሮች፣ የኦፊስ ቴብሎች፣ ወንበሮችና ኢንቴሪየር ዲዛይኖችንም እንሰራለን። በሮችም ይኖሩናል እና አክሰሰሪዎችን በማቅረብ ላይፋችሁ ቀላል እንዲሆን ያደርጋል። ሶ ግሩፕ ቴብሎችም ለኦፊሳችሁ ወንበር፣ ጠረጴዛ፣ ሼልፎችም ብዙ አብዛኞቹን የቤት ማስዋቢያ እቃዎችንም በሙሉ እናቀርባለን ማለት ነው። መጥተው ይጎብኙን። አድራሻ ጉርድ ሾላ መብራቱ ጋር ሳሊተ ምህረት አካባቢ ፎሬን ቢልዲንግ ላይ እንገኛለን። እናመሰግናለን። ፊንቴክስ 2026 ይህንን ይመስላል። በኤግዚቢሽኑ የቀረቡ ብዙ ፕሮዳክቶችን አሳይተናችኋል። ይህንን ኤግዚቢሽን መጣችሁ እንድትጎበኙ እንጋብዛለን። እኛ ባየነው ነገር እጅግ በጣም ደስ ብሎናል። ለነበረን ቆይታ በጣም እናመሰግናለን። ይህ አዲስ ጎ ነው። ፎሎ በማድረግ ሰብስክራይብ በማድረግ አብራችሁን ሁኑ። ብዙ መረጃዎችን ወደ እናንተ እናቀርባለን። ፒስ ሰላም።